ደም ኧረ መለገስ ነው መለገስ ከዛ የነነሱን ታከፈለ መርፌ ምናምን አትወጉኝማ ምንም ነገር እንደዛ ከሆነ እንደዚህ አይነት ነገር አያስፈልግም እዚህ ጋር ነው የሚሆነው ወይስ እዚህ ጋር ደም ግፊት ስንት ነው የሚለውን ለማወቅ ኧረ እኔ ምንም ማውቀው ነገር የለም ስንት ነው እኔ አላውቅም እናውቃለን ስንት ከስንት ነው የሚባለው ኖ ሰምቼ አላውቅም ደም ብዛት አለብኝ ምናምን እኔ ደም ማነስ ሊኖርብኝ ነው የሚችለው ነስር ስለሚነስረኝ አኒሚያ ከገዛዛል እዚህ ራስ አይበቃም ካርዳቸው ደቀች ያረፍ አድርገው ነው ያረጋለን ጭምቅ ነው የሚያደርገኝ ለካ ኦኬ ደምን ባይ አርኮ አራራ አይባይ እንዴት ነው የሚለቀው አሁን ከልብ ጋር ልብ ላይ ያለውን ፕሬሸር ነው የምፈልገው ከልብ ጋር ተመጣጣኝ ቦታ ለማድረግ ፍቅር እናደርጋታለን ልብ ጋር ልሰልፍ ኦኬ አንተ ልብ ምን እንዳልተማከረ እሺ እንግዲህ ያያችሁ ደም ግፊቴን ስንት እንደሆነ ዛሬ እጄን እንዳይቆርጠው ግን አንዲ ይዛል ጭምቅ አርጎ ነው የሚይዘው ደሜ እንዳይተላለፍ ነው መሰለኝ ሙቀት መጣውን ደሞ አተ አራ ደሜን አራ አንቀሳቅሶ ደሜን ቆሞ ነው ደሚያ ደሜ እንትን አለ የሆነ ሲረጭ ተሰማኝ ታውቂያለሽ ይዞት ኖ እዚህ ጋር እሺ ልክ በሰማይ አናት ላይ ነው 220 ላይክ ማኑፋክቸር ማለት ምን ማለት ነው ኦፕሽን ስለኝ ከፋብሪካው ሞር ጤነኛ አይደለም ፋብሪካው ይወጣል አዲስ ነው ሞር አሪፍ የሚባለው ስንት በስንት 120 በ80 እኔ ስንት ነኝ ኦኬ አሪፍ ነው ማለት ነው አይቆርጠኝም አራተው አሬ የለብኝም እንዴ እናወራለን እንትና ይርፍሽንሳርኮት ለምን እጂ የገዘከረ እንዴ ምን አውቃለሁ Are you happy being here? ያ You can drop. ምንም የለብኝ አልጠቀምም Frustration transmission, frustration. እጂን እሺ ለምን ጥቅም ነው እንጂ ዮሐንስ ጨረስን በቃ ዶክተር ጤነኛ ነው አንፎርቹኔትሊ ስኳር እንዴ ነው የምለከው ዮሐንስ አበበ ምን እወጋለሁ ኧረ ይቅር ኖ አይሆንም ኖ እኔ ወንድነቴ እዚህ ጋር አይደለም ኧረ ኮፍተን በለ ና ካሜራን ይዛለሁ ና ግባ እኔ ሁለት ተለክቻለሁ እስካሁን ና ግባ ለምን ረሱም አይለካው ቆይ ና ግባ ና እንዴ ቆይ አንተ ግን የምትለካው ኖ እኔ አይደለከም ተለከኩ ሁለት ኧረ ይኑርብኝ እኮ ና ግባ አንተ እሺ እሱን አታስገቡትም ጨርሰናል ዶክተር እንግዲህ የህይወት ያለው ሰው ሆኖ ሴትና የቤት
የቤት ለቤት ህክምና ምንድነው? ኦኬ ሰው መሆኑን አረጋግጠናል። ሰው መሆኑን ተረድተናል፣ አረጋግጠናል። ነበርኩኝ እኔ በህይወት ያለ ሰው ነው። ኦኬ ስኳር አለካም ብሏል። ፍርሃት አለበትና ካሜራውን አዙሪያ ስኳር ይውላችሁ ማለት ለካበት ምክንያት እጄ ሊወጋ ነው። አሁን እጄን ሲወጋ ኤድስ የሚባል ነገር ይመጣል፣ መቆራረጥ ምናምን ያንን በንጹህ ኦኬ ነው እየቀደርኩኝ። አይ ስኳር አትለቁ ቴራይዝ በተደረገ ሲሪንጅ ነው ቼክ የምናደርገው። ያ ስለምትሰራ ነው ልክ ኤድስ ግን የሳይኮሎጂካል ችግር ነው። ህዝቡ ምን አረግ ለህዝቡ ሴት ነን እንባላለን። ሴት ሄልዝ ኬር ለቤተሰቦቻችሁ በማንኛውም ጊዜ በማንኛውም ቦታ ቤታችሁ መተን ህክምና እርዳታ የሚያስፈልጋችሁ ከሆነ እንሰጣለን። ደውሉልን። እጅ ያሳመማል። እሺ ሴትና የቤት ለቤት ህክምና ኦኬ። ቤት ለቤት ህክምና ነው የምትሰጡት? አንዳንድ ነገር መናገር አለበት። አዎ ሜዲካል ሰጣላችሁ ቤት ለቤት ኦኬ። በቃ ይሄንን እንካ እንትን በል ከበቃችሁ አካውንት የሰጠኝላችሁ አካውንት አለ ያ ወረቀቱ ኢንቴክ አድርጎ እዚህ ላይ ነው። ይሄን ብንወስደው ችግር የለም። ለምታችሁ ነው ከዛባ ሸርት ይላል። ቦክሱ ማን ጋር ወይ ጋር ፍሪዝ ቦክስ አንቺ ጋር ብቻውን ይተወራለች። ነፋስ እንትን እንዳይልብሽ ነፋስ ይከራከር ኖ ያዡ እንደዚህ ስለሽ እኔ እንትን ስለምቆይበት ነው እዚህ እጄን እንዲህ ከማስጠጋው አሰሪ እዚህ ጋር ያለው አንቺ ያው የተወሰነ ሚኒት ስለምትወሪ ምንድን ንጉስ ኢቨንት ነው ያለው ንጉስ ሲስተም አሚያ ቤት ያሁን ነው ያፈስ እኔ አሁን ብታመም ቤት ድረስ መታችሁ ታከሙኛላችሁ ማለት ነው። ይሄ ቢቀር ዳትኩት ንፋስ እንትን እሺ ሊልብ ይችላል። እኔ ልታካሽ ተራቅ ተበልሽ እንደዚህ ሰላም ሴትና የቤት ለቤት ህክምና ነው የምንባለው። እዚህ ሀገር ለማስለመድ እየሞከረን ነው ሰርቪስ ነው። አሁን ሰርቪስ ነው እየሰጠን ያለ ነው። በየስድስት ወሩና በየስድስት ወሩ ሰርቪስ ሴንተር የተለያዩ አካባቢዎች ላይ እንሰጣለን። አሁን የምንሰጣቸው ሰርቪሶች ሆም ኬር ላይ ሆስፒታል መሄድ ማይፈልጉ ከሆነ ወይ ደግሞ ሆስፒታል መሄድ ማይችሉ ከሆነ ቤታቸው ድረስ መጥተን የደም ሳምፕል እንወስዳለን። ዩሪን ሁሉንም ሳምፕል ወስደን ቼክ እናደርጋለን ቤታቸው ባሉበት። ስትሮክ ወይም ደግሞ ፓሊቲክ ኬር ከሆነ ደግሞ ቤተሰቦቻቸው ውጭ ቢሆኑ እዚህ ሀገር ላሉ ቤተሰቦቻቸው ታካሚዎቻቸው ለሚወጣቸው ሰዎች ነርሶችን 24 ሰዓት አድርገን ቤታቸው ውስጥ ነርሶች 24 ሰዓት አሉ። ስፔሻል ዶክተሮች ደግሞ የመጡ 24/7 ሰርቪስ ላይ ናቸው። የመጡ ቼክ ያደርጋሉ። በስልክም ኮንሰልት እናደርጋለን። ኮንሰልቴሽን እንሰጣለን። ሲፒዲ ትሬኒንግ እንሰጣለን። ሜዲካል ቱሪዝምም እንሰጣለን። ወደ ውጭ ሪፈር ሲደረግ አንድ ሰው ፕሮሰስ ጨርሰን እንልካለን። ይሄ ነው በማንኛውም ሰዓት ፈልጉ ሆነ እናመሰግናለን። ይሄን ነው ሰርክ እዚህ ጋር ይሄ ነው where is it ኖ ይሄ ኢትዮጵያ ውስጥ ያልተለመደ ነው። ቤት ለቤት ነው። ኤድስ ስመረመር እንደዛ ነው የተደረገው። ልክ እንደሱ አይደል? ኤድስ ታከም ታረጋው ግን አንተ ብሎ ተጠቅመው እሺ፣ ይሄ ነገር ተባበሪና ግባ በቃ ለለካ ያ እውነት ነው ለለካ ና አይሆንም እንሂድሽ። በቃ ጨርሰናል። እናመሰግናለን። እሺ